ሆላ በዩኤኢ ከሚገኙ አንዱ ካምፓኒ ነው። ይህ ካምፓኒ ይህንን የመሰለ የሰላጣ ቅጠል ያመርታል። ሆላ ማለት ሰላም ማለት ነው። እንደምን አላችሁ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ጤና ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የሆላን ምርት የሆነውን ይህንን ሰላጣ በስሙ የሚጠራውን ሆላ ሌተስ ተብሎ የሚጠራውን በማንኛውም ሱፐር ማርኬት በቀላሉ የምናገኘውን የቅጠል አይነት በመጠቀም ሰላጣ አዘጋጅቻለሁ። እሱን እንዴት እንዳዘጋጀው አብረን ቪዲዮውን እስከ መጨረሻ እንመለከታለን። ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ ቪዲዮውን ስትጀምሩ ላይክ አድርጉ። መሀል ላይ ደግሞ አይታችሁ ከወደዳችሁት ሼር፣ ከዛ ደግሞ ቤተሰብ መሆን ከፈለጋችሁ ደግሞ በየጊዜው የምለቀው ቪዲዮ እንዲሁ በቀላሉ እንዲደርሳችሁ ሰብስክራይብ በማድረግ ጀምሮ ላለሁኝ። ሆላ ማለት በስፓኒሽኛ ሰላም ነው። ያው እንደነገርኳችሁ ሰላም ማለት ነው። ይሄ ቅጠል በጣም የሚገርም ቅጠል ነውና ከዚህ በፊት ይህንን ሰላጣ ሰርቻለሁ። ማለት ይህንን ቅጠል በመጠቀም የተለየ ሰላጣ ሰርቻለሁ። ወደ ኋላ ሄዳችሁ ቪዲዮውን ብታዩትና በምን አይነት ግብአት እንደተጠቀምኩ ኮሜንት ላይ ብትጽፉልኝ እወዳለሁኝ። ዛሬ ደግሞ በተለየ ሁኔታ ይህንን የሆላ ሰላጣ ቅጠልን ከቺክን ጋራ እንዴት አድርጌ እንደሰራው አብረን እንመለከታለን። የሆላ ካምፓኒ ይህንን ሰላጣ በራሱ ስም ነው ያለው፣ ግን እኔ በጣም የደነቀኝ ነገር ያወጣሁለት አንድ ስም አለ። እሱም ደግሞ አፈር አይንካኝ ብየዋለሁና ለምንድን ነው አፈር አይንካኝ ያልሽው የሚለውን ነገር ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻ ተከታተሉ። እዚህ ጋር እንደምታዩት ለመጀመሪያ እንግዲህ ሌሎችን ድንች እና ሽንኩርትን ከትፌ አዘጋጅቻለሁ አስቀድሜ። ከዛ በመቀጠል እዚህ ጋር እንደምታዩት ይህን ቢጫውን ትልቁን ቃሪያ ወይም ደግሞ በተለምዶ እኛ ሀገር የፈረንጅ ቃሪያ የምንለውን እሱን በመጠቀም እንዲህ አርጌ ከታትፌ አዘጋጀዋለሁ ማለት ነው። ከዛ በኋላ ይሄም ቲማቲም የምታዩት ትልቅ ነው፣ በጣም ደስ ይላል፣ ፍሬሽ ነው። እሱም የሚመረተው እዚሁ ዩኤኢ ነው። ያው በእያንዳንዱ ሱፐር ማርኬት ከፈለጋችሁ ታገኙታላችሁ። ዛሬ እንግዲህ አብዛኛውን የዩኤኢን ምርት በመጠቀም ነው ሰላጣዬን የማዘጋጀው ማለት ነው። ከዛ ያደረግኩት ያው በቪዲዮ ላይ እንደምትመለከቱት ውስጡ ያለውን ዘር ወይም ደግሞ ይህንን የምታዩትን የማልፈልገውን ግብአት ከውስጡ በዚህ መንገድ ፍልቅቅ እያደረግኩኝ አወጣዋለሁኝ። እናንተ ከነዘሩ ከፈለጋችሁ መጠቀም ትችላላችሁ። ዛሬ በዚህ መልክ ነው እንግዲህ ያዘጋጀሁት። ከዛ በኋላ በቁመቱ ከትፌ በስሱ 4 ማዕዘን አድርጌ ልክ እንደ ቃሪያው እኩል አድርጌ አዘጋጀዋለሁ ማለት ነው። እንግዲህ ቲማቲማችንን በዚህ መልክ እናዘጋጃለን። ከዛ በኋላ የወሰድኩት ምንድነው ኪውከምበር ወይም ደግሞ ኪያራ ብለን የምንጠራውን ነው። እሱም ዛሬ ቆዳውን ገልፍፌ በዚህ መልክ ነው ያዘጋጀሁት ማለት ነው። ቆዳውን ዛሬ መጠቀም ስላልፈለኩኝ ነው። እንደዚሁ በቁመቱ ትንሽ ጎረድ አድርጌ ከሌሎቹ ጋራ እኩል እንዲሆን ለመብላትም እንዲመች አድርጌ ነው የከተፍኩት ማለት ነው። እንግዲህ ይሄ የሆላ ምርት የሆነው ሰላጣ በነገራችን ላይ እንደ ማንኛውም የሰላጣ ቅጠል ቫይታሚን ሚኒራል አለው። መጠነኛ የሆነ ቫይታሚን እና ሚኒራል አለው። ሌሎች ሰላጣዎችን እንደምንጠቀመው እንደዚሁ ሰርተን እሱን መጠቀም እንችላለን። ዋጋውም ደግሞ በጣም ብዙ ውድ አይደለም። ከመደበኛው የሰላጣ ቅጠል ጋራ ተመጣጣኝ ነው። ከዛ በዚህ መንገድ ይህንን እንዲህ አድርጌ በአወሉ ላይ እንደምታዩት ያሉኝን ግብአቶች ሁሉ አዋህድና 2 አቮካዶ ፈጭቼ አስቀድሜ ያዘጋጅቼ ነበረ። እሱን በክሬም መልክ ያዘጋጀሁትን እዚህ ላይ አዋህደዋለሁ። ለምንድነው ታዲያ አቮካዶ እንደዚህ ከለሩ የለወጠው ካላችሁ፣ አስቀድማችሁ ከፈጫችሁት ከቆየ አቮካዶ ከለሩ እንደዚህ ይለወጣል። ስለዚህ ሁሉን ከሰራችሁ በኋላ ክሬሙን በመስራት ማደባለቅ ይቻላል ማለት ነው። ሎሚም አድርጌበታለሁ፣ ግን ያን ያህል ከለሩን ሊጠብቅልኝ አልቻለም። ሌላ መፍትሄ ካለ ደግሞ እስቲ ኮሜንት ላይ ንገሩኝ። ከዛ በኋላ ይሄንን የሆላን ቅጠል ወይም ደግሞ ያወጣሁለትን አፈር አይንካኝን ቅጠል በዚህ መንገድ እናደርጋለን። ትንሽ ድንች አዘጋጅቼ ነበረ፣ እሱን ድንቹን ጨምሬበታለሁ። እናንተ ድንችን መጠቀም የማትችሉ ከሆነ የማትፈልጉ ከሆነ የተለየ ሌላ ግብአት ማድረግ ትችላላችሁ። ከዛ በቀጣይነት ኦሊቭ ዘይት ወይም ኦሊቭ ኦይል ብለን የምንጠራውን
ዘይቱን እሱን የጨመርኩት። ከዛ ደግሞ ተልባ የኛን ሀገር ተልባን ተጠቅሜያለሁ። ለምንድነው ተልባ ደግሞ ጨመርሽው ካላችሁ በእርግጥ አቮካዶ ኦሜጋ 3 ነው። እንደገና የበለጠ ደግሞ እንዲሆንልኝ ስለፈለኩኝ ተልባን ብዙ ጊዜ ከሰላጣ ጋር ስለምጠቀመው እዚህም ጋር እንደ ግብአት አድርገዋለሁኝ ማለት ነው። እና እናንተ ብትጠቀሙ ለጤንነታችን አሪፍ ነው። ከዛ ይህንን ካዋሃድኩኝ በኋላ ምንድነው ያደረኩት? ለማስዋቢያ ሎሚ ነው የተጠቀምኩት። በቀጥታ ወደሚቀጥለው ዲኮሬሽን ይሄዳሉ ማለት ነው። ለምንድነው አፈር አይንካኝ ያልሽው ካላችሁ ይሄ የሆላ ካምፓኒ ይሄንን ቅጠል ሲያዘጋጅ በአፈር እንደማንኛውም አትክልት ተክሎ ሳይሆን በውሃ ውስጥ ነው የሚበቅለው። በውሃ ውስጥ የሚያስፈልገው ማዕድን ሚኒራል ከውሃው ያገኛል። ልዩ እንክብካቤ እየተደረገለት ነው። ልክ እንደ አራስ ልጅ በሉት እና እንደዛ ተደርጎ በዚህ መልክ ወጥቶ የሚያምር ከለር ይዞ እንግዲህ ገበያ ላይ ብሉኝ ይላል እና ስለዚህም ይሆናል እኔ ብዙ ጊዜ ይስበኛል ሳየው በቃ በጣም ደስ ስለሚለኝ ሰላጣዬ ውስጥ አላጣሁም። እና ይሄ ሆላ ያመረተው ካምፓኒ አፈር አይንካኝ ብዬ ያልኩበት ምክንያት ከአፈር ውጪ እንደሚበቅል አላወቅኩም ነበር ከዚህ በፊት ግብአቱን ስጠቀም። ዛሬ ደግሞ ለካ ያለ አፈርም እንደዚህ ሰላጣ መብላት ይቻላል ብዬ ነው ወደ እናንተ ያመጣሁትና እዚህ ሀገር ወይም ደግሞ ከሌላ ሀገር ያላችሁ ወገኖቼ ይህን ሰላጣ ተጠቅማችሁ የምታውቁ ከሆነ በምን ግብአት ነው የተጠቀማችሁት? እንዴት ነው የምትመገቡት? እሱን ኮመንት ላይ ጻፉልኝ፣ እኔም እሞክረዋለሁ። እንግዲህ ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ያላችሁን ኮመንትና አስተያየት ከዚህ በኋላ ደግሞ እንዲሰራላችሁ የምትፈልጉትም ካለ ሀሳባችሁን በኮመንት መስጫ ላይ ብትሰጡኝ ደስ ይለኛል። በትዕግስት በጽሞና ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ ምግባችን ደርሷል። በዚህ መልክ ነው ለመመገብ ዝግጁ ነን። እንግዲህ የተባረከ ይሁን እንብላ እላችኋለሁ። በሚቀጥለው በሌላ ግብአት እንገናኛለን። እንደ እግዚአብሔር ፈቃድ ቸር ቆዩልኝ።